ሰላም ተመልካቾች እንደምን አላችሁ እንደምን ቆያችሁ። በዚህ ቪዲዮ አንድ ጥያቄ አብረን እንሰራለን። እዚህ ጋር እንደምታዩት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ነው የ2016 ማለት ነው። እዚህ ጋር ሁለተኛ ላይ ምን ይላል? which one of the following statement describes uniform motion? uniform motion ምን ማለት ነው? uniform motionን describe ወይም ሊገልጽ የሚችል ከነዚህ ውስጥ የትኛው ሞሽን? ኦኬ ሞሽን ማለት እንቅስቃሴ እንደሆነ እናውቃለን። ዩኒፎርም ሞሽን ደግሞ በተመሳሳይ ሁኔታ የሚሄድ አይነት ሞሽን እንደሆነ እናውቃለን። ስለዚህ ከነዚህ ሞሽኖች ውስጥ የትኛው ነው ዩኒፎርም ሞሽን? ኤ an object moving around a circular track with constant speed of 30 meter per second በአንድ circular track ወይም ክብ በሆነ መስመር ላይ በ30 ሜትር ፐር ሰከንድ በሆነ ፍጥነት የሚሽከረከር ነገር just እንደ ፔንዱለም ወይም እንደ ሳይክል ጎማ ወይም እንደ መኪና ጎማ አይነት ሰርኩላር የሆነ ሞሽን የሚሽከረከር። ኦኬ ቢ ላይ ደግሞ an object moving at 30 meter per second towards east and then 30 meter per second towards north. ኦኬ በተመሳሳይ ፍጥነት አሁንም ወደ ምስራቅ በ30 ሜትር ፐር ሰከንድ ከዛም ታጥፎ ደግሞ ወደ ኖርዝ በ30 ሜትር ፐር ሰከንድ የሚጓዝ ኦብጀክት ማለት ነው። ሌላው ሲ ላይ ደግሞ an object starting from rest ከዜሮ ተነስቶ moving on a straight line to attain a velocity of 30 ሜትር ፐር ሰከንድ እስኪፈጠን ድረስ ከዜሮ ተነስቶ እየፈጠነ የሚሄድ ሌላ ኦብጀክት። ዲ ላይ ደግሞ an object moving in a constant speed of 30 meter per second in a straight line. ኦኬ ይሄኛው ደግሞ an object moving with constant speed of 30 meter per second in a straight line. ኦኬ ይሄ ሰው ለምሳሌ ይሄንን ሺት የወሰደ መጀመሪያ ላይ ሲ ነው ያለው an object moving from rest moving on a straight line to attain a velocity of 30 meter per second ምን ማለት ነው? ይሄኛው ከዜሮ ተነስቶ 30 ሜትር ፐር ሰከንድ እስኪፈጠን ድረስ ፍጥነቱን እየጨመረ የሚሄድ ሞሽን። ኦኬ ስትሬት ላይን ነው ግን ምንድነው እዚህ ጋር ችግሩ ከዜሮ ተነስቶ ፍጥነቱን እየጨመረ ነው። ስለዚህ ዩኒፎርም ሞሽን ሊሆን አይችልም። እዚህ ጋር ዩኒፎርም ሞሽን ከሆነ ስትሬት ላይን ወይም ቀጥታ መስመር ላይ መሆን አለበት። ካልሆነ ቬሎሲቲው እየተቀያየረ ይሄዳል ማለት ነው። ስትሬት ላይን መሆን አለበት። ሌላው ደግሞ the same velocity መሆን አለበት the same ፍጥነት። ኦኬ ስለዚህ መልሳችን ዲ ነው የሚሆነው። ዲ ላይ an object moving with constant speed constant ማለት the same ፍጥነት 30 ሜትር ፐር ሰከንድ በምን ላይ ቀጥተኛ በሆነ መስመር ላይ መንገዱ ስትሬት ላይን ነው። ስለዚህ ይሄ ዩኒፎርም ሞሽን ይባላል። የመጀመሪያው ለምንድነው ማይሆነው መልስ? an object moving around a circular path ላይ የተሽከረከረ ሰርኩሌት ያደረገ ከሆነ 30 ሜትር ፐር ሰከንድ ፍጥነቱ እንደዛ ቢሆንም ቬሎሲቲ ይቀያየራል። ምክንያቱም አቅጣጫ በተቀያየረ ቁጥር ማለት ነው። ስለዚህ ይሄኛውም አይሆንም። an object moving at 30 meter per second ወደ ኢስት ሄደ ከዛን አቅጣጫ ቀየረ። ስለዚህ አቅጣጫ መቀየር እዚህ ጋር አለ። የመጀመሪያው ላይም ሁለተኛ ላይ ሶስተኛ ላይ ደግሞ ፍጥነት መቀየር አለ። አቅጣጫ ሳይቀይር ስትሬት ላይን ላይ ነው ግን ፍጥነት ይቀይራል። ዲ ላይ ግን ኦብጀክቱ የሚሄደው በተመሳሳይ ፍጥነት ነው። ከዛን የሚሄደው ደግሞ ስትሬት ላይን ላይ ነው። ስለዚህ ሁለቱንም ነገሮች የሚያሟላው ዲ ላይ ያለው ነው ማለት ነው። ስለዚህ መልሳችን ማን ይሆናል? ዲ ይሆናል ማለት ነው። ኦኬ እሺ ሐሳብ አስተያየት ጥያቄም ካላችሁ ኮሜንት ቦክስ ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ደግሞ ሌላውን ጥያቄ እየሰራን እንቀጥላለን። ቴንክ ዩ